ሰላም ቤተሰቦቼ ሰላም ቤተሰቦች ኧረ ጌርክ እንዳይመሽብህ። ሰላም ውድ የኤቢ ቤተሰቦች እንዴት ናችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ውድና የተከበራችሁ ሰላም ውድና የተከበራችሁ የኤቢ ቤተሰቦች እንዴት ናችሁ? ሰላም ውድና የተከበራችሁ ቤተሰቦች ወይኔ ጉዴ ምንድን ነው የሆንኩት? በቃ ቪዲዮም መስራት ከማቆሜ የተነሳ ይኸው የማወጣው ቃል ራሱ በጣም እየከበደኝ ነው። ካሜራ ውስጥ ራሱ ቁሞ እንደዚህ ካሜራ ፊት ራሱ ቆሞ መናገር እንዴት እንደከበደኝ ጎበዝ አንደርስታንድ አድርጉኝ። ቪዲዮ ከመስራት መስራት ካቆምኩኝ ብዙ ጊዜ ሆኖኛልና ካሜራ ፊት ቀርብ ያላቅም እንደገና ፈራው ማለት ነው። ይሄው ለመናገር ራሱ ተቸገርኩኝ። በስመ አብ አሁን እንደምን ብዬ ለማመዳለሁ። ሰላም ውድና የተከበራችሁ የኤቢ ካስት ቤተሰቦች እንዴት ናችሁ? ግን ምንም ሴንስ አልሰጠኝም ማነጋገሬ ማለት ነው። አይዶን ነው እናንተ እንዴት እየሰማችሁት እንደሆነ። ሰላም የተከበራችሁ ቤተሰቦቼ ይሄም ጀስት ምንድን ነው ሞር ማሽቃበጥ መሰለብኝ። በቃ እንዴት ሲጀምር ሰላም የተከበራችሁ ቤተሰቦቼ እንዴት አላችሁ? ደህና ናችሁ ወይ? ምናምን በዚህ ወጡ በዚህ ወርዶ አልላችሁም። ያው ብዙ ጊዜ ሆኖኛል ዩቲዩብ ላይ ከጠፋው፣ እሱም ለምን እንደሆነ እነግራችኋለሁ ማለት ነው። ይሁም በቃ ለመናገር ራሱ በጣም ተቸገርኩኝ። ካሜራ ፈራው። የምር ምን እንደሆንኩ አላውቅም። ውስጤ በጣም እየፈራ ነው አሁን እዚህ ካሜራ ፊት ለፊት ያለሁት ማለት ነው። ግን ደግሞ ያው መስራት ስላለብኝ ያው ዩቲዩብ ላይ ብዙ ጊዜ ከ3 ዓመት በላይ ያሳልፍ ያለውና አሁንም የሆኑ ያህል 2.6 አካባቢ ኦልሞስት ወደ 2600 በላይ ተከታዮች ስላሉኝ እነሱም መምጣት ስላለብኝ ነው የመጣሁትና ይቅርታ በጣም ጠፍቻለሁ። ይቅርታ ይሄው አነጋግሬ ሁሉ ጠፍቶብኛል። ማወራው ቃል በጣም ቃላት ልገድፍ እችላለሁ። ምክንያቱም ይሄው ብዙ ጊዜ ሆኖኛል ማለት ነው በሌላ የዩቲዩብ ጣውረድ ውስጥ ተጠምጄ ነው የቆየሁትና ዩቲዩብ ለመስራት አልቻልኩም ማለት ነውና ይሄም ለመናገር ራሱ በጣም ከባድ ነው። ይሄንን ስትራግል ራሱ አልፌ ነው ማለት ነው ለእናንተ ዩቲዩብ መሰራላችሁና ኦልሞስት ለምን ለዚህ ያህል ጊዜ እንደጠፋው ልንገራችሁ። መጀመሪያ ኦልሞስት ከ3 ወር በፊት መስከረም አካባቢ ነበር ኢንተርንሺፕ ጆይን ያደረኩትና ምንም አንደኛ ኢንተርንሺፕ ስገባ ትንሽ አዲስ የሆነ ኢንቫይሮንመንት ነበረና አዲስ የማይባል ጀስት ብዙ ነገር አለና እሱን ትንሽ ከበድ ስላለኝ ነው ቤተሰቦቼ እየጠፋሁት። ከዚህ በኋላ ተልተሎ ለመምጣት እሞክራለሁ። ጀስት ከዚህ በኋላ ያው ጠቃሚ ሊሆን የሚችል ቪዲዮዎችን ጠቃሚም አዝናኝም ሞሮፍ አዝናኝ ሊሆን የሚችሉ የራሴን ህይወት ነው ላሳያችሁ የሚችለው። በተለይ ውጣ ውረዱን አሳያችኋለሁ ማለት ነው። እናንተም ያው ላይክ ሰብስክራይብ በማድረግ እንደምታበረታቱኝ አምናለሁ። እና ዩቲዩብ ለመስራት እንደኔ ካሜራ የሚፈራ ሰው የለም። ዩቲዩብ እንዴት እንደጀመርኩ ልንገራችሁና አንዳንድ ሰዎች እንዴት በጣም በብዙ ስትራግል ዩቲዩብን የጀመረ እንደኔ ሰው አለ ብዬ አላስብም። በጣም ብዙ ስትራግል በብዙ ፍርሃት ፊር ኦፍ ካሜራ ነበረብኝ። ፊር ኦፍ ሳውስ ፊር ኦፍ ፐርሰን በቃ የሰዎች ጀጅመንት ምን ይሉኛል የሚል በትልቅ ተጽዕኖ ተዘብትቤ ነበር ያለሁትና እንደዚህ ወደ ሚዲያ ሀሳብን መግለጽም በጣም ከባድ አይደለም ለሰው አይደለም። እንዲህ ሚዲያ ላይ ካሜራ ፊት ሆኖ እንደዚህ ሰው የተሰበሰበ ትንሽ ሰው የተሰበሰበበት ቦታ ላይ ራሱ በጣም ሲቸገር ነበረ ማለት ነው። እና ይሄንን እንዴት በቃ ላይክ እንዴት ማስወገድ ማሻሻል እንዳለብኝ ሲያሳስበኝም ነበረ ማለት ነውና አንድ የተረዳሁት ነገር ማለት ነው የሚያስፈራህን ነገር ጀስት ከመሸሽ ይልቅ ፌስ ማድረግ ነው የሚያስፈልገው ማለት ነው። ፌስ ማድረጉ በቃ ችግሩን እንድትቀርፍ ያደርጋልና ሁሌም ቢሆን የሚያስፈራህን ነገር ማድረግ በህይወት ላይ ትልቅ ቼንጅ እንድታመጣ እንደሚያደርግህ ተረድቻለሁ ማለት ነውና ይሄው አሁንም ራሱ ጀስት ፊር ኦፍ ካሜራ አለብኝ። ጀስት ሙሉ ማለት እንደፈለክ እንድትናገር ምናምን የሆነ ፍርሃት አለ የሚጎትት ነገር ማለት ነውና አንደኛ ይሄንን ለብዙ ነገር ይጠቅማል። ይሄንንም ለምታራግፈው ይሄንን ፌስ በማድረግ አሁንም እሱንም ፌስ እያደረኩ ነው ብዬ አስባለሁ። እና ይሄንን የሚያሰራህን ነገር በመሸሽ ሳይሆን ፌስ በማድረግ ነው። ፌስ ቱ ፌስ ስትጋጠመው ነው ማለት ነው ቼንጅ የምታመጣውና
እሱን እያደረግኩ ይመስለኛል እኔም አሁን ያለሁበት ሁኔታ ማለት ነው። እንግዲህ ምናልባት ነገ ከዚህም በላይ አሪፍ ተናጋሪ ሁኜ አሪፍ ኮንተንቶችን እንደማዘጋጅላቸው አልጠራጠርም። አይዶን ነው ሆይ ማይ ማዘር ታንግ ኢዝ አማሪክ ነው፣ ግን አማርኛ ስናገር ለምን እንደዚህ ቃላት እንደሚደርቅብኝ አላቅም። እና እሱም ጀስት ፊር እንደሆነ ደርሼበታለሁ። ግን ፍርሃትህን አትፍራው ነው በቃ ዛት ማይ ፕሪንሲፕል አይ ዶንት ፊር ማይ ፊር እና እሱ ነው። እና ፌስ እያደረግኩ አሁን የሚያስፈራኝን ነገር ፌስ ለማድረግ ነው እየተዘጋጁት ያለሁት። ይኸው ከዚህ በኋላም በዚህ ውስጥ ነው እንዴት እና ብዙዎቻችሁም አምሹር ብዙዎቻችሁ ክሬተር መሆን ፈልጋችሁ ይሄ ልክ እኔን ያስቸገረኝ ነገርም እንደሚያስቸግራችሁ አምናለሁ። እና ጀስት ይህን ልታሸንፉት የምትችሉ ፌስ በማድረግ ብቻ ነው። በቃ የሚያስፈራህን ነገር ፌስ አድርገህ ስትገጥመው ብቻ ነው ልታሸንፈው የምትችልና እየፈራ ቢሆንም መስራት አለብህ ማለት ነው እንደኔ። እና አሁን የተቆራረጠ የተሰባበረ ቢሆን ይኸው እየለመድኩ ማለት ነው። እና አንድ ቪዲዮ ለመስራት ሰላም ለማለት መግቢያው ላይ እንዳያችሁት ብዙ ደቂቃዎችን ብዙ ሰዓታት ኢቭን ስትራግል ነው እና ይህን ስትራግል ማሸነፍ ግድ ይላል ማለት ነው። ቤተሰቦች በሚቀጥለው አሪፍ በሆነ ቪዲዮ እመጣለሁ። እስከዚያ ድረስ ሰላም ቆይልኝ። ያው ሰብስክራይብ በማድረግ አበረታቱኝ። ቻናሌ በጣም ሙቷል ማለት ይቻላል እና በጣም ቪዲዮ መስራት ስላቆምኩኝ በጣም ሙቷል። በደንብ እንደማይታይ ይሄ ቪዲዮም በደንብ እንደማይታይ አይዶን ነው አላምንም። ማክሲመም 100 ሰው ቢያየው ነው ይሄን ቪዲዮ። ግን ቶሎ ለመስራት እንሞክራለን፣ ቶሎ እንለቃለን። ቻናላችን ግሮው አፕ ማድረግ አለብንና በተሻላችሁ መጠን ሰብስክራይብ በማድረግ አበረታቱኝ። 2600 ሰብስክራይብ አለኝ። እስቲ በቅርብ 3000 እናስገባው ቻናላችንና አመሰግናለሁ። ሰብስክራይብ በማድረግ አግዙኝ። በሚቀጥል በአዲስ ቪዲዮ እስከምንገናኝ ሰላም ሆኑልኝ።